40 እና 50 ጊዜ ይሄንን ፕላትፎርም ሼር አድርጉት። እጅግ በጣም በጥልቅ ስሙን። ዮሐንስ ወንጌል ምዕራፍ 11 ከቁጥር 41 ጀምሮ ከቁጥር 41 እስከ 43 ይሄንን ቃል በደንብ ይዩት። ድንጋዩንም አነሱት። አንድ ኢየሱስም አይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ። ምን ስላልከኝ? አባት ሆይ ስለሰማኸኝ ምን ልሃለሁ? አመሰግንሃለሁ። እሺ ቁጥር 42 ሁሉ ጊዜ እንድትሰማኝ አወቅኩኝ። ሁሉ ጊዜ ምን ትለኛለህ? ትሰማኛለህ። ሁሉ ጊዜ እንድትሰማኝ አወቅኩ ወይም ሁሉ ጊዜ ትሰማኛለህ። ነገር ግን አንተ እንዳላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ። እዚህ ስፍራ ላይ ግን አባቱ ስለሰማኸኝ አመሰግንሃለሁ ሲል ጌታ ኢየሱስ እኮ ምንም የጸለየው ጸሎት የለም። ምንም አልተናገረም። ምንም አላወራም። አባቱ ምንድነው የሰማው? እዚህ ስፍራ ላይ ተጸለየ ጸሎት አለ? የለም። ኢየሱስም አይኖችን ወደ ላይ አነሳ። ወደ አባቱ አይኖችን አነሳ። ከዛስ ምን አለ? አባት ሆይ ስለሰማኸኝ አመሰግናለሁ። ምን ተናግሮ ነው አባቱ የሰማው? ኢየሱስ እዚህ ላይ የተናገረው ቃል አለ? የለም። ኢየሱስ ስለ አልዓዛር ያሰበ ሰዓት ነው አባቱ የሰማው። ኢየሱስ ስለ አልዓዛር ያሰበ ሰዓት አባቱ ሰምቶታል። ከዛስ ቁጥር 42 ላይ እንደሚል ታውቃላችሁ? ስለዚህ ሕዝብ ተናገርኩ ይላል። እሺ ቁጥር 42 ሁሉ ጊዜ እንደሰማኝ አወቅሁ። አባቱ ስለሰማኸኝ አመሰግንሃለሁ አለ። አሁን ምንም ሲናገር አልሰማንም። አባቱን ግን እያመሰገነው። ምን ብሎ እያመሰገነው? ሰምተኸኛል እያለው። ምንድነው አባቱ የሰማው? ሲናገር አላየንም። ያ ማለት አባቱ ያፍ ቃል አይደለም የሚሰማው። አባቱ የልብ ሐሳብ ነው የሚሰማው። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ አለ። ክብር ለኢየሱስ ይሁን። በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ። አሁን ጌታ ኢየሱስ አልዓዛር ውጣ ብሎ እንዲወጣ አልዓዛርን የተናገረው ስለ ሕዝቡ ሲል ነው። ይዚ ሕዝቡ የተጸለየ የሚመስለው ጌታ ሲናገር ነው። እግዚአብሔር አባታችን ደግሞ ኢየሱስ ጸልዮአል ብሎ የሚያምነው ወይም ኢየሱስ ጸልዮአል የሚለው ኢየሱስ ሲያስብ ነው። ጌታ ኢየሱስ ሲያስብ ነው። ላይቭ ላይ ያላችሁ ሰዎች ማስተምሮ ትምህርት እየገባችሁ ነው? እየገባችሁ ከሆነ ምላሻችሁን እንድታሳዩ ይፈልጋለሁ።